አመሰግናለሁ ስለሁሉ ነገር ምስጋና ላንቺና እኔ ስለመጣ ማለት የጠበቅኩት ነገር ሌላ ነው። እንደገና ደግሞ አሁን ያጋጠመኝ ነገር ሌላ ነው። አንተ በጭራሽ አልጠበቅኩም ነበር። እንደኔ ደግሞ የተሰደበ የለም፣ ግን አሳልፌዋለሁ እና እንደዛ ብለህ ያመጣውን ነገር ትልቅ ደረጃ ላይ ደርሰህ ነው እንጂ ማሳየት ያለብህ እንደዚህ በመሆኑ ለዛ ነው የከፋኝ እንጂ አሁንም አልሐምዱሊላህ ማለት አልበገርም፣ እሰራለሁ፣ ጠነክራለሁ፣ አድጋለሁ። ትልቅ ከፍታ ሁኜ ደግሞ አሳያችኋለሁ። በጣም ደስ ይለኛል የሆነ ብጮህ ማለት ነው። ወላሂ በጣም እየከፋኝ ነው፣ በጣም ከፍቶኛልም እየከፋኝ ነው። ይሄ ሰው አበላሸብኝ ብዬ ወናጀልም አልፈልግም፣ መቀያየምም አልፈልግም። ግን በተፈጠረው ነገር በጣም ከፍቶኛል። ሰላም ፍቅር ውድ ቤተሰቦቻችን ወይም የሶፊ ቤተሰቦች ሁላችሁም በቅድሚያ ሰላም ፍቅር ለእናንተ ይሁን እያልኩኝ ምን ማለት እንዳለብኝ አላውቅም። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን ምንም አማራጭ ስለሌለኝ ምንም አይነት ምርጫ ስለሌለኝ ወደ እናንተ ወደ ውድ ቤተሰቦቻችን ወይም ወደ ሶፊ ውድ ቤተሰቦች መጥቻለሁ ማለት ነው። በነገራችን ላይ በአዲስ ቻናል ነው ስታዩት፣ ብዙዎቻችሁ ልደነግጡ ትችላላችሁ። ወይም ከላይ ወይም ከዚህ ከታች ማለት ነው ሶፊያ የሚለውን ስታዩ ያው ከ170 ምናምን ሺህ በላይ ተከታይ ሰብስክራይብ ፋሚሊዎች ያሏት ዩቲዩብ ቻናል ስለምታውቁት፣ ይህ ቪዲዮ ደግሞ እየተጫነ ያለው ከዜሮ ወይም ከአንድ ሰብስክራይብ ጀምሮ ነው እና አብዛኞቹ ይቅርታ በጣም ንዴት ላይ ስለሆንኩኝ ለማውራት ሁሉ ምን አይነት ቋንቋ መጠቀም እንዳለብኝ እየገባኝ አይደለም እና ዛሬ ባጭሩ የተገኘሁት በሶፊያ በዩቲዩብ ቻናል በአዲስ ዩቲዩብ ቻናሏ ነው ማለት ነው። አዲስ ዩቲዩብ ቻናል ከፍተንለታል። ይህ ደግሞ የሆነው የምታውቁት ከ170 ሺህ በላይ ተከታይ ያለው ዩቲዩብ ቻናሏ ላልተወሰነ ጊዜ ምንም አይነት ገንዘብ እንዳይሰራ ተደርጎባታል። በቃ ተዘግቶባታል ማለት ትችላላችሁ። ምንም አይነት ቪዲዮ ቢጫንበት ምንም አይነት ገንዘብ እንዳይሰራ ተደርጎባታል። ይህ ደግሞ የተደረገባት ያው በዙሪያ ባሉት ሰዎች ነው። በነገራችን ላይ እኔ ወደ ሶፊያ ቤት ከመጣው ወይም ከ2 ወር በላይ ሆኖናል። እኔ ሙስሊም ነኝ ወላሂ። እሷና እኔ አለመግባባት ተፈጥሮ አይታችኋል። ኦልሞስት ከ2 ወር በላይ ምንም አይነት ቪዲዮ እየጫን አይደለም። ከሶፊያ ጋር ምንም አይነት ቪዲዮ የዩቲዩብ ቪዲዮ አልጫንም እና ግን አሁን ከጓደኞቿና ከቅርብ ሰዎቿ እንደሰማሁት ትልቁ ቻናሏ እንደተዘጋባትና ተዘጋ ስላችሁ ሙሉ ለሙሉ ድሌት ሳይሆን ምንም አይነት ቪዲዮ ብጭን ገንዘብ መስራት አችልም። ያው አብዛኛው ዩቲዩበር እንደምታውቁት በዩቲዩብ ነው የሚተዳደረው። የተለያዩ ስራዎችን ቢኖሩ ጎን ለጎን ግን ዋነኛ የገቢ ምንጫችን እናንተ ቤተሰቦቻችን ጋር እየተገናኘን እኛም ገንዘብ እየሰራን ነውና የሶፊ ደግሞ በሚያሳዝን ሁኔታ ገንዘብ ዩቲዩብ ላይ ምንም አይነት ገንዘብ እንዳሰራ ተደርጋለች። ይህ ለምን እንዳስፈለገ እኔ አላውቅም። በእርግጥ እኔ ከጎኑ አልነበርኩም። ምን ይፈጠር የማውቀው ነገር የለም። ከሷ አንደበት እንሰማለን ማለት ነው። ግን በጣም ያሳዝናል። ዩቲዩብ ቻናል ማለት ቀልድ አይደለም፣ ቀላል ነገር አይደለም። ይቺ ልጅ ከድሮ ጀምሮ ታውቋታላችሁ። ከኔ ጋር ስትሰራ ጀምሮ ኦልሞስት አሁን ይሄ ዩቲዩብ ቻናል ከ2 ዓመት በላይ የሆነው ነው። ብዙ መስዋዕትነት ከፍላበታለች፣ ብዙ ነገር ተሰርባበታለች። ዛሬ ተነስቶ ድንገት ዩቲዩባችሁ እንደዚህ ሆነ ማለት ቀልድ ወይም ቀላል ነገር አይደለም። ምክንያቱም ታውቃላችሁ አንድ ዩቲዩብ ቻናል ለማሳደግ 1000 ተከታይ ገብቶ ለመክፈል እንኳን ብዙ መስዋዕትነት 1000 ሰብስክራይብ ለማግኘት በጣም ከባድ ነው። በአሁኑ ሰዓት ቲክቶክ ላይ ሄዳችሁ ኖርማል አንድ ቪዲዮ ብትለቁ ፎሎወር ታገኛላችሁ፣ ቪው ታገኛላችሁ። ኢትዮጵያ ውስጥ ቲክቶከር የበዛውም ለዛ ይመስለኛል። ዩቲዩብ ላይ ግን ወደ ዩቲዩብ ስትመጡ የዩቲዩብ አልጎሪዝም ወይም የዩቲዩብ አካሄድ ሌላ ነው።
በጣም ከባድ ነው። 3-4 ቪዲዮ ለቃችሁ በስማችሁ እንትና ብላችሁ ሰርች ብታደርጉ አይመጣም ዩቲዩብ። እና ዩቲዩብ ብዙ መስዋዕትነት ያስከፍላል፣ ብዙ ዋጋ ያስከፍላል። እና ሶፊያ በመዘጋቱ ወይም ገንዘብ እንዳይሰራ በመደረጉ በቅድሚያ ወላሂ በጣም ነው ያዘንኩት። በመሀላችን ኩርፊ አለ እንደነገርኳችሁ፣ እናንተም ታውቃላችሁ። ከ2 ወር በላይ ሆኗል። እሷና ምንም አይ ቪዲዮ አልጭንም። እኔም ወደ እሷ ቤት አልመጣም፣ እሷም ወደ እኔ ቤት አትመጣም ማለት ነው። ግን እንደዚህ አይነት ነገር ሲፈጠር ምንም ኩርፊያ ቢኖር ምንም ቢሆን እናት አባት አልተገዳደልንም። በቃ አለመግባባት ይፈጠራል የሰው ልጅ እና እሷም ከኔ ጎን መሆን ይገባታል። እንደዚህ አይነት ነገር ቢፈጠር እኔም ከጎኗ ነው እና የምሆነው። ይህን ዩቲዩብ ቻናል በርግደንላታል፣ ከፍተንላታል። 170 ሺህ ተከታይ ማለት ቀልድ አይደለም። በእርግጥ ነገ ታገኘዋለች፣ ይመጣል፣ ይመለሳል። ግን ትንሽ ይከብዳል። እንዳየሁትም ሰሞን ቪዲዮ እየጫነች አይደለም እና ለምንድን ነው ስል በእንደዚህ አይነት ምክንያት እንደሆነ ነገሩኝ። ያው ከዙሪያ ያሉ ሰዎች ናቸውና ቶፊቅ እንደዚህ ዩቲዩብ ተበላሽቶባታል እና ምክንያቱም እኔ አሁንም በዚህ አጋጣሚ መንገር የምፈልገው ዩቲዩብ ቻናል ያላችሁት ወንድሞቼ ምንም ነገር ለማንም ሰው አምናችሁ ዩቲዩባችሁን አታስነኩ። ዩቲዩብ ቀልድ አይደለም። በተለይ ይሄ ክፍያ ጋር የተያያዘ ነገር አርሰንስ ይባላል። የምታውቁት ታውቁታላችሁ። ወይም ወደፊት ዩቲዩብ መክፈት የምትፈልጉት ወንድሞቼ ለማንም ሰው ቢሆን አትስጡ፣ ዩቲዩባችሁን አትመኑ። ምክንያቱም በአንድ ስህተት 5 ወር 6 ወር ልትቀጡ ትችላላችሁ። ይህ ማለት ዩቲዩበር ሁናችሁ የምለቁ ቪዲዮ ገንዘብ ካልሰራላችሁ በጣም ነው የሚያስጠላው፣ ይደብራል። ምክንያቱም አንድ ቪዲዮ ስንሰራ ብዙ ወጪዎች አሉ። ለምሳሌ አንድ ሆቴል የራት ግብዣ ሲሰራ ከ10 ሺህ ከ20 ሺህ ብር በላይ ነው የሚወጣው። እንደ ቀልድ ይመስላል እንጂ ወጪ አውጥታችሁበት አንድ ነገር ወይም አንድ ቢዝነስ ላይ የሆነ ገንዘብ አውጥታችሁበት ያ ነገር ገንዘባችሁን የማይተካ የማያተርፍላችሁ ከሆነ በጣም ያበሳጫቸዋል። እና ሶፊቾም በጣም እንዳዘነችና እንደተከፋች ሰምቻለሁ። ሁላችሁም እዚህ የሶፊ ቤተሰቦች የሆናችሁም ያልሆናችሁም ያው መጥፎም ነገር ስንሰራ ወይም ስትሰድቧትም ወይም ስትነቅፏትም የነበራችሁት ወንድሞቼ እንዲሁም የምትወዷት አሁን ላይ አንድ ላይ ሆናችሁ ይህንን አዲሱን ዩቲዩብ ቻናሏን ሰብስክራይብ በማድረግ ሪከርድ እንስበርላት እላለሁኝ። እስኪ ከእኔ በላይ ደግሞ ምን ተፈጥሮ እንደሆነ ዩቲዩብ ቻናሏ እንደዚህ ገንዘብ እንዳይሰራ የታገደባት ከሷው አንደበት ብንሰማ ደስ ይለኛል። ውስጥ ላይ ነች። እኔ ቪዲዮ እንደውም እንስራ ብያት ነበር፣ እምቢ ብላኝ ነበር። በነገራችን ላይ እሷ የምታውቀው ይህ ቪዲዮ በእኔ ዩቲዩብ ቻናል እንደምጭነው ነው። እኔ ደግሞ ሆዳደር አይደለሁም። ምክንያቱም የእሷ ዩቲዩብ ቻናል ተዘግቶ፣ ምክንያቱም አይታችኋል፣ እኔ ቪዲዮ ከለቀቁ ኦልሞስት 1 ወር በላይ ሆኖኛል። በእሷ መጠቀም አልፈልግም። ይህንን ዩቲዩብ ቻናል ለእሷ ከፍተን ሰርፕራይዝ እናደርጋታል። ለምን አባቱ ብሎ ይከፋታላ። ወላይ በጣም ተናድጃለሁ። እንባዬ ሁሉ ሊመጣ ነው እንትን ያለው ሶሪ። ለዋንኛውም እንባዬ ስልመጣ ወላይ በጣም ያናደር፣ ወላይ ያናደር። ባለኝ ቢቀልድ አይደለም ሶፊ ወላሂ አልገባችሁም ስሜቱ። ባለህንብኝ በጣም መጥፎ ነው። እናቴ ትሙት ስላችሁ በጣም ውስጤ እየተናደድኩ ነበር እና ያወራሁት ላለመግለጽ ሞክሬ ነበር። ምክንያቱም አንድ ዩቲዩብ ቻናል ቀልድ አይደለም፣ ወላሂ ቀልድ አይደለም። ባለህንብኝ ሶፊ ሶፍ ነግባ ቁጭ ብላለች። ሶፊ ሶፊቾ ሶፊት የሚያስቅ ነገር የለም። ምን ያስቃል? እና ምን ላይ ሆንሽ ነው? ምን ይሆንኩ መስላለሁ? ያለቀስኩ ነው። ለምን ታለቅሻለሽ? ማን አባቱ ደስ ይበለው ብለሽ ነው የምታለቅሽው? ተሰማኝ ማለት ለምን ይሰማሻል? በቃ እንዴ አንተ ላይ በጣም ብዙ ነገር የተባልኩበት ነገር ነው። በጣም ብዙ ነገር ያሳለፍኩበት ብዙ ነገር የተባልኩበት ነውና እና ዩቲዩብ ቢዘጋ ዩቲዩብ ይተካል። በቃ ወላሂ ከምሬ ነው። በቃ ተፈታብሽ። ታይ በቃ እንደውም በቃ ቀላል ማሻአላ
ራሴን አመመኝ በጣም። ይሄ እንደውም እንደዚህ አይነት ነገር ስታደርጊ ዱካክ ሌላ ነገር ነው የሚመጣው። ምን ዱካ ምንም አያስቅም። የምር በጣም ነው የሚሰማው። ቶፊቅ የሚያስቅ ነገር የለውም። በቃ የታባቱ ይዘጋ በቃ። ወላይ ጥንቅር ይበል እንዴ! ነፍስ አልጠፋ ህይወት አልጠፋ ዩቲዩብ ነው። ግን እኔ በጣም ብዙ ለፍቼበታለሁ። ገባ ቢያንስ 2 ዓመት ምናምን ለፍቼበታለሁ እና አውቃለሁ ዩቲዩብ ይዘጋ ዩቲዩብ ይከፈታል አውቃለሁ። ግን ደግሞ የለፋበት ነገር ሲዘጋ በጣም ያናዳል። እኔም መግቢያ እኮ እያልኳቸው ነበር ቤተሰቦች የኔ ዩቲዩብ ቻናል ላይ ነው በነገራችሁ ላይ ያለሽው ምን ችግር አለው? በአንቺ ላይ ብሰራብሽ ምን ችግር አለው? ወይኔ ሶፊያ ማቃታልሽ ወላሂ። በእርግጥ ግን እንዴት ነው አሁን እኔ ያልገባኝ ነገር ልጆቹን ጠይቄልሽ ነበር እዚህ ያሉትን ምንድን ነው ባት ነው ዋናው እንትኑ ዩቲዩብሽ ሊዘጋ የቻለው ወይም ገንዘብ ላይ ሰራ ይቅርታ ተሳሳትኩ አልተዘጋም። አሁንም ገንዘብ እንዳይሰራ ነው የተደረገው ወይም እዚህ ጋር አሳያቸዋለሁ ታግዷል። ምክንያቱም አሁን 1 ወርም 2 ወርም 3 ወርም 5 ወርም እስከ 6 ወርም ሊቀጣት ይችላል። የዚህ ሁሉ መነሻ እንዴት ነው? ማን ነው ያበላሸብሽ? ሰውማ ሰው ነው እንስሳ ማለት ለብዙ ሰዎች ስልኬን ይሰጣቸው ነበር ማለት ስለሚቀርጹበት ማለት ነው። ሲጠይቁ ይሰጣቸው ነበር እና በዛ ኬዝ ነው ይሄ ነው ብዬ ማለት አልችልም። ማለት አሁን ያበላሽብሽ ወይ ነካክተው ነው ወይስ ሳያውቁት ነው ወይስ ምንድን ነው? ሳያውቁ ነው እንጂ ማለት ተንኮል አስበው እንደዚህ ነገር ያደርጋሉ ብዬ አላስብም። ማለት እስካሁን በአካባቢ የነበሩ ሰዎች እንደዛ ናቸው ብዬ አላስብም። የተወሰነ ሊኖር ይችላል ግን አይ እንደዚህ የሚያስብ አይመስለኝም። እርግጠኛ ቅድም እንዳልኩት ዩቲዩብ መነካት አይወድም በፈጽሞ። አሁንም ወደፊት ዩቲዩብ መክፈት የምትፈልጉት ወንድሞች በቃ ዩቲዩባችን አትንኩ፣ ለሰው አታስነካኩ በቃ። እና ምን ተሰማሽ? በጣም አሁን ራሱ ብትወጣ ደስ ይለኛል። የሆነ ብጮህ ማለት ነው። ወላሂ በጣም እየከፋኝ ነው። በጣም ከፍቶኛልም እየከፋኝ ነው። ይሄ ሰው አበላሸብኝ ብዬ ወናጀልም አልፈልግም፣ መቀያየምም አልፈልግም። ግን በተፈጠረው ነገር በጣም ከፍቶኛል። ምን እንደምል አላውቅም። እና ቶፊቅ ከፍቶኛል። እኔ ስለከፋሽ እኮ ነው የመጣሁት። በነገራችን ላይ የነገርኳቸው ነበር። ከ2 ወር በላይ ተኮራርፈን ነበር እያልኩ ነበር። በእርግጥ ያው እኔም ላይ እንደዚህ አይነት ነገር ቢደርስ ሶፊያ ዝም ብላ አታይም። እኔ አላይም። ለሰው ክፉ ሰው አይደለም። ግን አንዳንዴ ክፉ ሰው መሆን ይሻላል መሰል። ክፉ ሰዎች አብዛኛውን አይወድቁም። ላላህ መስጠት ነው ያለብሽ። ምክንያቱም አሁን የዩቲዩብ ቻናል ይዘጋል በቃ ነገ ሌላ ትከፍቸዋለሽ ይመጣል። ግን በአንቺ ላይ ጉዳት እስካልደረሰብሽ ሙሉ አፍያ ጤና አለሽ አይደል? ይህ ሰርተሽ ነው ያገኘሽ፣ ሰርተን እንተካዋለን። በእርግጥ ብዙ ነገር ለፍተሽበት ሊሆን ይችላል። ያው ዩቲዩብ ላይ ሚዲያ ላይ የሚወጣ ሰው ብዙ ነገር ይሰደባል። እንደኔ ደግሞ የተሰደበ የለም። ግን አሳልፌዋለሁ እና እንደዛ ብለህ ያመጣውን ነገር ትልቅ ደረጃ ላይ ደርሰህ ነው እንጂ ማሳየት ያለብህ እንደዚህ በመሆኑ ለዛ ነው የከፋይ እንጂ አሁንም አልሐምዱሊላህ ማለት አልበገርም፣ እሰራለሁ፣ ጠነከራለሁ፣ አድጋለሁ። ትልቅ ከፍታ ሁኜ ደግሞ አሳያችኋለሁ። ግን በቃ አሁን ስሜቱ በቃ ምን ብዬ ልንገርህ፣ ስሜቱ በጣም ከባድ ነው። በጣም እንደ ቲክቶክ አይደለም ዩቲዩብ ማለት ቲክቶክ ኖርማል ነው፣ ዩቲዩብ ደግሞ እንደዛ አይደለም። እና ብዙ በቃ ማለት ምንም ነገር ያልተናገርኩበት ብዙ ነገር የሆንኩበት ነገር ነውና ውስጡ ላይ ገንዘብ አለው የሰራውበትም ሁሉ ነው አብሮ ባኔ የተደረገውና ያ ነገር ደግሞ በጣም እንዲከፋ ያደረገ ማለት ሰርቼ ነው እዛ ውስጡ ጋር ያለው ገንዘብም አብሮ ነው ባኔ የተደረገው ወደ አካውንት ሳይገባ ማለት ነው። እና በዛው ጦስሽን ይፈረው ታውሪ ወደ ቀል አይደል በቃ ሰርተሽ ተኪዋለሽ በቃ አፍያውኒ
አንዳንዴ ጅል ማቱኝ የዋህነት ሲበዛ ጅል ያስሆናል። ነግሬሻለሁ ካሁን በፊት እኔ ጅልነት ሳይሆን ይሁን ቶፊቅ ማለት አሁን በጣም ብዙ ጓደኞቼ ላይ ቪዲዮ ገብቻለሁ። በቃ ሶፊ ገዥን ሶፊ አሰሪ ምናምን ነገር ካሉኝ በቃ እኔ እምቢ ማለት አልችልም። ለራሴ እኮ እየሰራሁ አይደለም፣ ግን እምቢ ማለት ምናምን አልችልም። የሆነ አሁን ዩቲዩብሽ እንደተዘጋ ብዙ ሰው ቃል ገንዘብ እንደማይሰራ ዩቲዩብሽ አያውቁም። ደውሎ ግን የጠየቀሽ ሰው አለ? ሶፊያ እንደዚህ ዩቲዩብሽ ተዘጋ ያለሽ አለ? ማለት ሁለት ሰዎች 1 3 4 ያውቃሉ፣ ግን ምን ላይ ደረሽ ምናምን ነገር ያሉኝ ሰዎች የሉ አውቀው በቃ እና ያ ነገር ደግሞ ሞር እንዲከፋ ያደረገ ማለት እነሱ ጋር ማሳበብም አልፈልግም፣ ባይኔ ስላላየሁ ማለት ነው። ማሳበብም አልፈልግም፣ ግን ደግሞ እንደ ጓደኛ የሆነ ወይም እንደ ኩሩ ወይም እንደ ጓደኛ እንደዛ ባለመጠየቃቸው የሆነ ደብሮኛል፣ ከፍቶኛል። ሞሪያን ያ ነገር ነው እንዲከፋ ያደረገው ማለት ነው። ምክንያቱም እኔ ለማንም ክፉ ሰው አይደለሁም። ማንኛቸውም ሶፊ ሰፖርት አድርጌኝ ሶፊ እርጅን ምናምን ሲሉኝ ለሁላቸውም በምችለው አቅም እንትን ብያለሁ፣ አግዣለሁ። ግን ያ እነሱ እንዲመልሱልኝ ምናምን ነገር አስቤ አላደረኩም ፈጣሪ ጋር ስለሆነ እና ማንም ሰው ጠየቀኝ አልጠየቀኝም ግድ አይሰጠኝም። ግን እንደ አንድ ቤተሰብነት ደግሞ ይደብርሃል፣ ይከፋል። ያ ነገር ነው ያስከፋኝ እንጂ ሄላ አሁን አንተ ራሱ እንደ ሀሳብ ብትወጣልኝ እና ብቻው ደስ ይለኛል። ምክንያቱም አሁን ላይ በቃ ብቻዬን መሆን ነው የምፈልገው። አንዳንዴ ለራስ ጊዜ መስጠት አሪፍ ነው። እኔማ በቃ ታመመ እንደዚህ ተዘጋባት ሲሉ እንደ ከተዘጋባት አይቀር ለምን አልሸቅልም ብዬ ማለት አይባልም፣ እውነት አይባልም፣ ጥሩ አይደለም። እና እንዳትከፊሽ ወላይ ከምሬ ነው። 1 ወር 2 ወር ስራ አፈችም ቁጫቴን ቤትሽ 5 ወርም 6 ወርም ሊፈጅ ይችላል። ያው እንደ ሪፖርቱ ነው። እኛም መጥተናል እናይልሻል ምን እንደሆነ ችግሩ። ምን እንሰራለን እኮ ማለት ይሄ ነገር እኮ ላወቀበት ሰው በቃ አንድ ጥንካሬ ነው ማለት ጥንካሬ ነው ስል ሰው በቃ አውቆም ሆነ ባለማወቅ እንደዚህ አይነት ስህተት ከሰራ ከዛ አንተ ደግሞ እንደምትችል ማሳየት መቻል አለብህ። ሰርታ እንደምትችል ማሳየት መቻል አለብህ። ይሄ ደግሞ ለጊዜው ሊከፋኝ ይችላል፣ ሊደብረኝ ይችላል። ግን ሰርቼ ደግሞ ዩቲዩብ እንክፈትልሽ ትፈልጊያለሽ? ከፍታለሁ። ከዚህ ውስጥ ስወጣ አሁን ከፍቼ ይመለሳሉ፣ ወደ ስራ ይመለሳሉ። ያኛው እስኪመለስ ኧረ ቶፊቅ በእናትህ ምንድን ነው? ምን እኔ ተናድጄ ከልቤ ነው የምወራ። አንተ ትስቃለህ። አንተ ራሱ አንድ ቀላጅ ነው። አሁን እንደ ሀሳብ ብትወጣ ጥሩ ነው። እንዴት እንደመጣህ ራሱ አይ ስቶሪ እያየሁ ነበርና ስቶሪሽን እና እንዴት አየህ? ብሎክ ነው በሌላ አይቼሻለሁ ትከታተላለህ እና አይክፋሽ። እሺ ለማንም አባቱን ታጥበይ። ዩቲዩብ ነው ትላንት ከዜሮ ነው የተነሳ ነው ዩቲዩብ ይዘጋ ዩቲዩብ ይመጣል። እሺ ምክንያቱም ሁላችንም ዛሬ 300,000 200,000 100 ምናምን ሺህ ስንደርስ ትላንት ዜሮ ነው 1 ብለን ነው ማንም ሰው የማያውቀን ነበር። ዛሬ ደግሞ አልሐምዱሊላህ ብዙ ወዳጅ የሚወደን የሚያከብረን አለ። አንቺ የሚያከብርሽ አለ፣ ያደርሱሻል ሪከርድ አሉ። በጣም አልሐምዱሊላህ በቃ ምርጥ ቤተሰብ እስካለሽ ድረስ ደግሞ እንደዚህ አይነት ነገር ላይ ይተባበሩልሻል። ብዙ የሚያውቁንም የማያውቁንም አሉ። ይመጣል ቀስ ወደፊት ዩቲዩብ ይከፈትልሻል። እሺ አሁን የኔን ዩቲዩብ ቻናል ሰብስክራይብ አድርጉልኝ። ባይሆን አድርጉለት፣ አይከፈልበት አድርጉለት። ታክኝ እንታረቅ። በዚህ አንተ አኩርፈሻል ነው ልውጣልሽ። ውጣ ውጣ የምትለው አኩርፋን ነው። በቃ ገርሞኝ ነው ወጣት ገርሞኝ። እሺ ልውጣ የጠበኳቸው ማለት የጠበኩት ሌላ እሺ ለማን አባቱ ብለሽ ወላይ ከምረኝ ምንም ነገር እንዳይሰማሽ ተሰርቶ ይመጣል። እሺ እሺ መስገናል ስለሁሉ ነገር ምስጋና ለአንቺና እኔ ስለመጣህ ማለት
የጠበቅኩት ነገር ሌላ ነው። እንደገና ደግሞ አሁን ያጋጠመኝ ነገር ሌላ ነው። አንተ መጨረሻ አልጠበቅኩም ነበር አይባልም። አንቺና እኔ ካሜራ ውስጥ አንተጋግሩ እንዳታለብሽ እሺ። ለማንም አባቱ ብለሽ ማንም ደስ ይበለው ብለሽ እንዳታለብሽ። እንከፍተዋል፣ ይመጣል። እሺ እከፍትልሻለሁ። እሺ ቤተሰቦቼ ወላሂ እኔ በጣም ራሴን ለመቆጣጠር እሷን ለማሳቅ እየሞከርኩ ነበር። ይከፋል ብያቸዋለሁ። ወላሂ በጣም ነው የሚደብረው፣ በጣም ይደብራል። ወደዛ ሄድ ድምጻችን እንዳሰማ እና ሁላችሁም ይሄ ሰብስክራይብ ይሄ ዩቲዩብ ቻናል የሶፊያ ነው። ለእሷ ነው የከፈትኩት። ቅድም አውቄ ነው ለእኔ ነው ምናምን ስለ የነበረው ሁላችሁም እየገባችሁ ሰብስክራይብ አድርጉላት። አንተ በመስተዋት ፊቴን ሳይ እንትን ይላል እና እየገባችሁ ሁላችሁም ቤተሰቦቼ ይህን አዲስ ቻናል የእሷ ቤተሰቦች የምትወዷት የምታከብሯት የምትጠሏትም ቢሆን ሰብስክራይብ አድርጓት። ዩቲዩብ አሁን ያለበት ሁኔታ በጣም አሳሳቢ ነው እና ይቺ ልጅ ብዙ ለፍታበታለች። ሪከርድ እንሰብርላታል። አይከፋትም፣ አታለቅስም። በቀጣይ ቪዲዮ በደስታ እንደምንመለስ እርግጠኛ ነኝ። መልካም ጊዜ።